ሳንታ ክላውን ስጦታዎችን እየሰጠ አይደለም፣ የሚፈልገው ግድያ ብቻ ነው። ስለዚህ በርህን ለማንም አትክፈት ይላል ተራኪያችን። ይህ አስፈሪ ገጠመኝ የተፈጠረው ልጅ እያለሁ የገና በዓል ምሽት ላይ ነው። ሄነሪ ይባላለሁ። እናትና አባቴ ሱቅ ዕቃ ሊገዙ ወጥተዋል። ታላቅ ወንድሜና እኔ ነበርን ቤት ውስጥ የነበርነው። አጋጣሚ ሆኖ ታላቅ ወንድሜ ፎቅ ላይ ክፍል ሆነ ስለነበር ቲቪ እያየው ነበር። በዚህ አጋጣሚ ውጪ በር ላይ አንድ ሰው ተመለከትኩ። የሳንታ ክላውን ልብስ የለበሰ ተመለከተኝና ስጦታን ሊሰጠኝ እንደሚፈልግ በሩን እንድከፍትለት ጠየቀኝ። ቤተሰቦቼ ለማንም አይነት ለማታውቀው እንግዳ ለሆነ ሰው በር እንዳትከፍት ብለውኛል። ወንድሜ ፎቅ ላይ ክፍሉ ስለነበር ደጋግሜ ጠራሁት። በዚህን ጊዜ የሳንታ ክላውን ልብስ የለበሰው ውጪ ጋር የቆመው ሰው የፈራ መስሎ ሮጠ። ቤተሰቦቼም ከደቂቆች በኋላ ሲመለሱ ሳንታ ምንም አይነት ስጦታ ሳይሰጠኝ እንደሄደ ነገርኳቸው። ቀልድኝ መስሏቸው ሳቁብኝ። ነገር ግን በሚቀጥለው ቀን በቴሌቪዥን የሳንታ ክላውን ልብስ ለብሶ በየቤቱ እየገባ ሰው እየገደለና ሕፃናትን እያፈነ ያለ ሰው አለ የሚባል ዘገባ ተሰማ። ቤተሰቦቼም አመኑ።